ዛሬ እስቲ ፈገግ እያሰኟችሁ ስለ ታርጌትድ አድስ እናወራ። ታርጌትድ አድስ የእናንተን ስሜት የሚወክል ማስታወቂያ ማለት ነው። የተለያዩ ፕላትፎርሞች ላይ ሰርች የምታደርጉትን ክሊክ የምታደርጉትን ኢቭን ሆቨር የምታደርጉበትን ዳታ ሪካፕቸር ያደርግና ከዛ ጋር የሚመሳሰል ማስታወቂያ ፑሽ ያደርግላችኋል። ለምሳሌ ጉግል ላይ የጀርባ ህመምን በምን አይነት መንገድ አሊቬት ላድርግ ወይም ደግሞ ልቀንስ ብላችሁ ሰርች ብታደርጉ ጉግል ዳታችሁን ለፌስቡክ ስለሚሸጠው ማታ ላይ ስትገቡ የጀርባ ህመምን የሚቀንስ ቀበቶ በ2000 ብር እንድትገዙ ማስታወቂያ ሊመጣባችሁ ይችላል። ኢቭን ዛት ማኒፑሌሽን አስባችሁታል? እኔ እናንተ የምትፈልጉትን ነገር አውቄ ቤታችሁ ድረስ ይዤላችሁ ብመጣ እኔ የገጠመኝን ኤክስፒሪየንስ ሼር ላድርጋችሁ። አንዴ ጉግል ላይ በርካሽ ልዝናናባቸው የምችላቸውን የአፍሪካ ሀገሮች ሰርች እያረኩኝ ነበር። በሳምንቱ $10,000 የያክት ትሪፕ ቡክ እንዳረግ ማስታወቂያ መጣብኝ። $10,000 ያክት ትሪፕ። እኔ እኮ ያኔ የዋይፋይ ለመክፈል ደፋ ቀና ምልበት ጊዜ ነበረ። ኤኒዌይስ ግን ይሄ እኛ ሀገር ስለሆነ ነው። ውጭ ሀገር ቢሆን ከክሬዲት ካርድ ኢንፎርሜሽናችሁ የባይንግ ካፓቢሊቲያችሁን ወይም የመግዛት አቅማችሁን ሪካፕቸር በማድረግ ከእናንተ አቅም ጋር የሚገናኝን አድቨርታይዝመንት ነበረ አልጎሪዝሙ ፑሽ የሚያደርግባችሁ። ያ ማለት ውጭ ሀገር ቢሆን ኖሮ ይሄን ማስታወቂያ ለናሆም ሳይሆን ለወርቁ አይተህ ነው ፑሽ አድርግለት ነበር የሚለው አልጎሪዝሙ። the algorithm knows you more than your ex። ከቀድሞ ፍቅረኛችሁ በላይ ነው ቴክኖሎጂ የሚያውቃችሁ ጋይስ። አጋሪዎስ ኮሚኒቲ ቢልድ እያደረገ ነው። እድሜያችሁ 10 እና 20 ቤቶች ውስጥ ከሆነ ፈገግ እያላችሁ ብዙ እውቀትን ማግኘት የምትፈልጉ ከሆነ አጋሪዎስ ብቸኛው አማራጭ ነው። if you want to giggle, laugh and have fun while becoming as intellectual as me, አጋሪዎስ is your only choice። አጋሪዎስ